going on? What's good family? እንዴት ናችሁ? እንግሊዘኛ ለቀላቀል ነበር አይኑሬ ላይ ጠፋብኝ። ከስንት ጊዜ በኋላ በዩቲዩብ ቪዲዮ ተመልሻለሁ። ያ በጣም ትንሽ አስቸጋሪ ጊዜያቶችን እያሳለፉ ነበር ከዩቲዩብ ጋር። እሰራለሁ ለውጥ የለም፣ እሰራለሁ ለውጥ የለም። ላይክ የሆነ ምሰራውን ሳንቲም እየሰጠኝ አልነበረም። ኤኒዌይስ እንዴት ናችሁ? እንዴት ቆያችሁ? እንዴት ነበረ? አሪፍ ነበር። አይኖ በጣም ጠፍቻለሁ። ይሄ ቪዲዮ ኮሜንት አይኖረውም አውቃለሁ፣ ላይክ አይኖረውም አውቃለሁ፣ ቪው አይኖረውም አውቃለሁ። መስራት ይጠበቅብኛል ማለት ነው። እንሰራለን። ይሄንን የነበረን ቪው እና የነበረን ኢንጌጅመንት አሰፊን መልሰዋለን። ኤኒዌይስ ዛሬ ስራ ቦታ እንሄዳለን። ከስራ ቦታ ብሩና ጉተማ ያበደ ቪዲዮ ይሰራሉና እነሱን vlog እናደርጋቸዋለን። አብረን ቢሃይንድ ሲን ምን አላቸው፣ ካሜራ ጀርባ እንዴት ነው የሚለፍት የሚለውን በሲክስ እናያለን ማለት ነው። እንደምትመለከቱት ትላንት ውሃ መጥቶ ነበርና አጠብኩኝ። ዛሬ ገና ስታጠባያችሁ አይደለ? ምንድን ነው የምናደርገው መሰላችሁ? አሁን እንታጠባለን፣ ልብስ እንቀይራለን፣ ቀጥታ ወደ ስራ ቦታ እንሄዳለን ማለት ነው። ይመቻችሁ። ላይክ ኤንድ ሰብስክራይብ ያደረጋችሁ ዴቪድ ነኝ ተመልሻለሁ። ከዚህ በኋላ በባበሩ ዩቲዩብ ቪዲዮዎች እንገናኛለን። ሌትስ ጎ ዳንዳራራራና ባይተው ባስታንዲ ተሰብራ በፕላስተር ነው እየሰራው ያለሁት። ልብሳችን እንለብሳለን። ይሄን ሱሪ በጣም ነው የምወደው፣ ግን ፌድ አድርጓል። ግን አልፋታውም ነው የምልህ፣ በያ አልፋታውም ነው የምልህ። ሶ ቲሸርት በነገራችን ላይ ጋስ ይሄንን ልብስ እናንተ ሳታዩ ለበስኩኝ፣ ምክንያቱም ሰዓት የለም። ኢሞሽናል ነው። እሺ በዚህ አጋጣሚ ኬማ ኤሽቶ ደስ ይላል የምትለኝ ይሄን እየተገባ ነው። እኔ በሰው ሽቶ አይደለም እንዴ ምን እናሰጣ ስታንዱ ይዤው ሊድ ኧረ ወይ ጉዴ! ቁልፍ የለም። ስታንዱን ይዤው ልሄድ ሁሌ እንደዚህ እንዳደረገኝ ነገር ሁሌ በቃ ስታንድ ላይ እያለ ይዤው ልሄድ እሞክራለሁ። ምግባችንን ገዝተናል። አሁን የፈጠረ ገፍላጥ ነው ራይዳችን ያቻትና ቲቪ ጫናች ወንድሜ ኋላ የለሽም እንዳይን ደፍቶኝ ነበር። አንተ አንቺን እንዳይገጭሽ ብዬ እኔን ገጭቶኝ ነበር። ለትንሽ እንዴ ዘለም ቤት ነው የቲክቶክ ፋሚሊ። እንዴት ነሽ? አፖስቶ ይመስገነው አለሁልሽ። ሶ ጋይስ ራይዳችን መታለች። በጣም ጸዴ ነው ደግሞ ፋናችን ነች የመጣችው። ፋን ማቀሽቀሻው ሳይሆን አድናቂያችን። ኦኬ አይ ዩቲዩብ እየቀረስኩ ኦኬ እና ዩቲዩብ አለበት እንዴ? ዩቲዩብ አለው። እንዴት ነው ዩቲዩብ ትመለከታለህ? ዩቲዩብ ላይ እንኳን ብዙ አይደለም። ዩቲዩብ ስራ ብር የምትሰሩበት ነው። ዩቲዩብ ይሻላል። ቲክቶክንም ጥቅም የለውም። ወለታውና አረሳም ሰዓቱ እንዳታራዝሙት እንጂ ዩቲዩብ ኧረ ማክሲመም ብር 12 ደቂቃ ወይ ምን አልኩት። ገመት ሰው ግን በመኪና ሄዳል ብለው ሲጠብቁ በእግሬ ሄዳ አሳያቸው። ይሄ መኪና ሲይዝ ሰው ካገኘው እዚህ ጋር ጭናለሁ። ላሳያችሁ። እዚህ ጋር ሰው ጭናለሁ። ዛሬ እኔ ቆንኩኝ እና እንትን ነው የሆነ በቃ ሰውን ጫነኝ የሆነ አስተያየት ነው እያየሁት ያለሁት እና ገርሞኝ ነው። እዚህ ጋር ልሸኝ እያለ እንዴት ናችሁ? ሰላም ነው። ኤኒዌይስ በ11ኛው ሰዓት መጥቶ አንተ ግማታ እንዴ ስንት ሰው ልሸኝ እንዳለ ታክሲ ሁሉ አገባም ሆነብኝ። አይደለም መሄድ ይችል ነበር እኔ ሶ ጋይስ ደርሰናል። የሚቀርጹበት ቦታ አክቹሊ ኤርፖርት ጀርባ ነው እና እንግዲህ ያስቀርጹን አሉን ነው። እኔ የሚያስቀርጹ አይመስለኝም። ጀነራሎች ይኖራሉ ብዬ አስባለሁ። እስኪ ቼክ አድርገን ነው የሚፈጠረው ነገር አሳያችኋለሁ ከካሜራ ጀርባ። what is going on BTS what is going on on the ካሜራ ጀርባ የሚለው በሰፊው አብረን እናያለን።
ላይክ ሼር ሰብስክራይብ እያደረጋችሁ ሪማይንድ ላድርጋችሁ ላይክ ሼር ሰብስክራይብ ይሄ የሆነ እንደ በረሃ ነው የበረሃ ሲን ነገር ነውና እዚህ ላይ ነው የሚቀርጹት። ነገራችን ላይ ጋይስ ዘነበና የሰው ግቢ አስገቡልን እላችሁ ነው። ሰው ግቢ አስገቡልን እላችሁ ነው። ይፈላ መጠለያ የለም። ኧረ እንደዛኛው ቤት ግቢ ቤት ውስጥ እንገባ። እሺ ዜና እንኳኳ ጋይስ በጣም ነው እየዘነበ ያለው። እዛኛው ቤት እንሂድ። ጅብ ወለደ። ፀሐይ ወጣ። በጋይስ እየዘነበ ፀሐይ ወጣ እና ኩችቤ ወንድም ወለደ። ኩችቤ አታውቁትም ለካ የሰፈር ስሙ ኩችቤ ነው። እና ያር ልጅ ነው ለካ እኔ እንኳን ያላችሁ ማታውቋላችሁ። ያር ልጅ ነው። ገና ቪዲዮ ሳይጀምር ምን አይነት ሀስል እንዳለው እያያችሁ ነው ጋይስ። ማለት በቃ ቪዲዮ ለመቅረጽ ወጣን፣ ዝናብ ጀመረ። እዛ እንደ ቀልድ እያለ አላምረረም። በጣም ኃይለኛ ዝናብ ነው እዚህ ጋር እየዘነበ የነበረው። በጣም እየዘነበ ነበር። እዚህ የደረስነው እዛ ነው 8 ሰዓት አባርቶ ደርቀን ምናምን መጡ። ሰንቤ ደርቄ ከዛ ቋውዬ ነው የመጡት። አረ ምግቡን አንጡት። ክብር አይደለም ባክ ራዱላ ይላል። ዴኒሽ ፓፓ ያ ዳቦም በቁላ አንቺ ፓፓ ወሳኝ ሰው እንዴት ነሽ? ዴቪዶ አባቢ እንዴት ነሽ? ቶርጂም ነው አንቺ እዛይ እንዴት ነሽ? ፒስ ነው አለሁልሽ። ያለን ምን ስታረጉ ነው እስካሁን የቆያችሁት? በላችኋ ግም ናችሁ። ከዛ እንግዲህ ጋይስ እዚህ ጋር እንደምትመለከቱት ጠዋት ስራ ነበረኝ። ከ6 ሰዓት ነበር ቀጥታ እነሱን ያገኘኋቸው። ከዛ በጣም ርቦኝ ነበር። ኦልሞስት 10 ሰዓት ነው 11 ሰዓት ሊሆን የመጡት። እዚህ ጋር ምሳችንን እየበላ ነበረ። ሜካፕ የምትሰራዋ ልጅ እና የእሷ ጓደኛ ናት ከኔ አጠገብ ያለችው። በልተን ከጨረስን በኋላ እንግዲህ ቀጥታ የዚህ ልጅ ጭንቅላት ነው ስንጠቀልል የነበረው። ምክንያቱም ደረቅ ነው። ረጠብ ለማድረግ ጠቅለነዋል። እንግዲህ የሆነ ካራክተር አለው እና እሱ የሚሰራው ካራክተር ጸጉሬን አልመለጥም ስላለ በፌስታል ጠቅለል አድርገን ነው ከላይ ቀለም ይቀባል ስለ የነበረችው እና ቀለም ይቀባል አራቱ ለዛ አልመለጥም አለ። በፌስታል ጠቀለለው ማለት ነው። እንግዲህ ጋይስ እዚህ ጋር እንደምትመለከቱት አንድ በረሃ ላይ ድንኳን ጥሎ እየኖረ ያለን ሰውዬ ካራክተር ነው ለመቅረጽ የፈለጉት እና እቺን ፓርት እንደምትመለከቷት የዛን ሰውዬ ካራክተር ለመቅረጽ እያስተካከሉት ባለበት ሰዓት እዚህ ላይ መቅረጽ አችሉም ተብለው ተከለከሉ። እነሱ ያውቁ እናንተ አትነግሩም። መከልከሉን ታውቃላችሁ። ሁለመናውን ታውቃላችሁ። አብራችሁ ጀብ ማለት የማያውቁትን እዚህ ከማድረግ የማያውቁትን መንገድ ክፉ ነው። አሁን እናንተ እያወቃችሁ እነዚህን እንደዚህ ታረጋላችሁ። አቆጭ እኛ ያወቅን እኛ የሚጎዳ ነገር ያረጋል መሰለኝ። በስተመጨረሻም ከስንት ክርክር በኋላ አትቀርጹም ተብሎ በዛ ላይ ደግሞ መሽቶም ነበር። መሽቶባቸው አልቀረጹም። ለካ ቀደም አይቀረጽበትም ያሉት ቦታ የቡና ገለባ ነውና ያገለግላል። ዝናብ ዘንቦበት አክቹሊ እኛ አላወቅንም ነበርና በርጥበቱ ከፍተነው ድጋሜ ረገጥ ነውና እንዴት ትረግጡታላችሁ ብለው ተቆጡ ማለት ነው። ከዛ እዚህ ጋር ዳንስ እየደነሱ ይገኛሉ። ምክንያቱም ሰዓቱ ሄደ። ምንም ከዚህ በኋላ አንሰራም፣ ቀጥታ ወደ ቤት ነው የምንሄደው። ኢማጂን የሁሉ ሰዓት የገደለው ምንም ሳንሰራ ነው። አያችሁት አይደል ምን ያህል ሀስል እንዳለው። እንግዲህ በሚያሳዝን ሁኔታ ዝናብ ተቀጥቅጠን ብርድ ለጥለጦን ጭቃ በጭቃ ጫሜን ላሳያችሁ። ልብሴ ተግማምተን ቆሸሸ ምናምን ማለት ነው። በሚያሳዝን ሁኔታ ዛሬ መቅረጽ አይቻልም። ዘነበ፣ በዛ ላይ ለቦታው ሰዎቹ አስቸገሩ። ስለዚህ ዴይቱ ሊያስፈልገን ነው ማለት ነው። ዴይቱ ይቀርጻሉ።
አረተው እንዚማ ሰው እንግዲህ ጋይስ ዴይቱ ላይ እኔ የለውም ማለት ነው። እንደምትመለከቱት እነሱ አሉ፣ እኔ የለውም። እኔ በድምጽ ነኝ። በጣም አድካሚ ስራ ነው ግን የምሬን ነው የምላችሁ። ቲክቶክ እንዲህ ሲታይ ቀልድ ኖርማል ሰው ነው ኖርማል ነገር ነው ይመስላችሁ አይደለ? በጣም አድካሚ ነው። ላይክ እንደምትመለከቱት አይደለም ብዙ ቻሌንጅ አለው እና ይሄ ዛሬ ሁለተኛ ቀን ነው። ሌላ ቀረጻ ድጋሜ ሊቀረጽ እየገቡ ነው ማለት ነው። እኔ የለውም ስራ ነበረኝ። እንግዲህ ተጀምሯል። ከጭንቅላቱ እስከ ጥፍሩ ነው ሰማያዊ በሰማያዊ የምናደርገው። እናንተ አይሳካም። ዛሬ ልናሳካ ነው። እናሳካዋለን። ይሳካ ነገር የለም። ይቻላል። በሚያሳዝን ሁኔታ ዴይቱም እንግዲህ አትቀርጹም ተብሎ ሌላ ጭቅጭቅ ተነስተዋል ማለት ነው። እንግዲህ እዛ ጋር እንደምትመለከቱት እየተጣሉ ነው። አትቀርጹም ትቀርጻላችሁ በሚል ክርክር ተነስቶ እየተጨቃጨቁ ይገኛል። ያው እንግዲህ ወርቅም በሳት ተፈትኖ ነው ወርቅ የሚሆን አይደለ? ወርቅ ለመስራት እንግዲህ እየተፈተኑ ይገኛሉ ማለት ነው። ተባበሩ አትቀርጹም ተብለን ኢትዮጵያነት መልካምነት ይሄንን ተቆራርሶን በስተመጨረሻም እንግዲህ በስንት መከራ ተሰቃይተው እንዲቀረጽ ፈቀዱ ማለት ነው። ያው የገለባው ባለቤት ድጋሚ መጥቶ አትቀርጹም ብሏቸው ነበረ። የሰፈሩ ማህበረሰብ እንግዲህ ተስማምቶ እናውቃቸዋለን እዚህ ልጆች ይስሩ ጎበዝ ናቸው ምናምን ብለው አናግረውላቸው የገለባው ባለቤት ፈቅዶ እንግዲህ ወደ ቀረጻ ተገብቷል ማለት ነው። እንግዲህ እንዳያችሁት የዚህን ቀረጻ ቪዲዮ ምናልባት ኮፒራይት ካልያዘኝ ያስገባላችኋለሁ። ከያዘኝ በሳውንድ አድርጌ ማስገባላችሁ ይሆናል። እዚህ ያለን ቀረጻ እዚህ ጋር ቋል። ሌላ ቀረጻ ነበር በእርግጥ እሱን ሄጄ አልቀረጽኩት። ያው ከብራንዲንግ ኢሹ ጋር በተያያዘ ጉዳይ ሄጄ አልቀረጽኩላችሁ መቅረጽ አልቻልኩም። ነገር ግን ፋይናል ቪዲዮን እዚህ ጋር ማስገባላችሁ ይሆናል። ኮፒራይት ካላለኝ አላለኝም፣ ካለኝ ደግሞ በኖርማል ቪዲዮን ብቻ እንድታዩት አድርጌ ያስገባላችኋለሁ። እስካሁን ለተመለከታችሁኝ ቴንኪው። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ዴቪዶ ቭሎግ ተመልሷል። በቀጣይ ቭሎግ ቪዲዮ እስክንገናኝ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ቅር ያላችሁን ነገር ካለ እዛው ኮሜንት ላይ ማስቀመጥ ትችላላችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይመቻችሁ። በሁለተኛ ቀን ትናንት አልተሳካም፣ ዛሬ አሳክተነዋል፣ ጨርሰነዋል። ውዲዴት ያው ሳንታ ስለጠን ጠቅ ነው ስለቱ አራደርስበት ያዘው እንጂ ኦኬ። ፋይናሊ ልንበላ ነው። በጣም ቢዚ ከመሆናችን የተነሳ ጋይስ ትናንት የበላ ነው። ትናንት ራት የበላንን ስንት ሰዓት ሆኗል አሁን? እስቲ ወንበሩ ነው እንጂ ብራዘር ብላ 3 ተኩል ራሴ ለዚህ ሰዓት ተኩል ሆኗል። አታስበሉን። ወደ ምግብ ልሄድ ነው። መቻቹ